ለምንድነው ቆይ እንደኛ አረብ ቤት ሰርታ ማትበላው? እኛም እኮ የመዳም ቅመሞች ቤት አረብ ቤት ፈክተን ያመጣነው ገንዘብ ነው። በአረብ ቤት ስራችን የቃማችን ያሳደስ ነው። ታዲያ እናንተ ናችሁ እንዴ እስከዛሬ ኩኪንግ የቤት ኪራይ፣ ኩኪንግ የልብስ፣ እንኪ የምግብ፣ እንኪችን ደግሞ ለእናትሽ ማሳከሚያ የምትሆንሽ ብላችሁ ብር ሰጣት የነበራችሁ? እንዲህ ሆና እኮ ህይወትን እየገፋች ያለችው። ይሄ ልሳናችሁ ይሄ ፊታችሁ እንዳይገርፋት እዚህ ላለመውጣት እኮ ብዙ ጥራለች፣ ብዙ ድብንቅ ብላለች። እንተዋወቃለን እኮ እህቶቼ። እስኪ የወር ደሞዛችን ለቤተሰብ የሚላከውን ልከን የቤት ኪራይ ከፍለን ኑሯችንን ገፍተን ስንት ሪያል ናት ከኪሳችን የምትቀረው? ወላ የእናንተ ደሞዝ የተለየ ነው ከኛ? እናቆይለ እንደ ኑሯችንን እኛም ልክ ኢትዮጵያና ሌላ ሀገር እንዳሉት በአንድ ደቂቃ ቪዲዮና ወይ በ3 ደቂቃ ቪዲዮ እንገማመት? አንተዋወቅም እንዴ እንዴት እንደምንኖረው? አንተዋወቅም እንዴ ደሞዙ መጥቶ እዛው በሐዋላ ሲያልቅ? አንተዋወቅም ጎዶሎ ስንሞላ እኛ እዚህ ጎሎብን? እንደማንተዋወቅ ኑሯችን አንድ እንዳልሆነ እዚህ ወጣችሁ እኛ ከናንተ የተለየ ህይወት ኑሮ እንዳለን ድረስ እንዲያታረግም እንዴ ብላችሁ ደርሶ ፈራጅ ሆናችሁት? እስኪ ከወር ደሞዝሽ ላይ ምን ያህል ልከሽ ምን ያህል ነው ለኪስሽ የሚቀረው? እና ደግሞ 50 ሺህ ሪያል ያክል አውጥታ ኢቃማ አሰርታ የምታሰራ ማዳም ካለች አገናኙን። ከዛ ውጪ ሽጉጥ እዚህ ላይ ደቅኖ አምጡ ያላችሁ የለም። እርዝቋን አላህ ያስቀመጠላትን እሷም ታገኘዋለች። ወላሂ ነው የምላችሁ። ደግሞ እናንተ እንዳሰባችሁት ዝቅ ብላ ተሰባብራ ሳታዩት እንዲሁ ሃይባዋን እንደጠበቀች አላህ ሀጃዋን ይጨርስላታል። የንያዋን የልቧን በቤት ይሁዳ ምን ያህል እንዳለቀሰች ምን ያህል እንደደከመች የነገረችው አላህ እሱ አለላት። ይብላይ ለእናንተ ስጡ ብሎ ያስገደዳችሁ የለም። አትስጡ። ለማንም የምትሰጡት ገንዘብ ለአንድ እህታችሁ እንዲህ ካንገበገባችሁ ወላሂ አትስጡት። ሰው ፊት የሚያቆም ሀጃብ ኢላሂ አይስጣችሁ። እኔ ከምኑ አንጀቴን እንዳሳረረኝ ታውቃላችሁ? ወላሂ ነው የምላችሁ። በእነሱ ማትምጡብኝ ባለቻቸው ስለነሱ ሲወራ ወይ እገሊትን እኮ ባታቋት ነው ምን ያህል ደግ የአላህ ባሪያ እንደሆነች ባወራችላቸው ልጆች ስትብጠለጠላየው። እንደዛ ባለችላቸው ልጆች በኮሜንትና በቪዲዮ ሲያብጠለጥሏት አየው። እኔ እንዲህ የከበደኝ መሸከም ያቃተኝ በጣም የሰቀጠጠኝ እሷ ምን ያክል ውስጧ እንደተሰበረባት አስባችሁታል? አንዳንዴ ወላሂ ነው የምላችሁ የሰጣትን ይስጣችሁ ልላችሁ እከጅልና ግን ደግሞ መልሼ በእናንተ ጫማ ውስጥ መቆምን ከጀልኩ። እናንተ የምታቋት መካ መዲና ሃይማኖታዊ ስፍራዎችን ስትሄድ፣ እናንተ የምታቋት ለሌላ ስታሰባስብ፣ እናንተ የምታቋት ሞቲቬት ስትሆን ለሌሎች ተስፋ የሚሰጡ ሐዲስና ቁርአኖችን እንዲሁም ቂሳዎችን የምታቀርበዋን ኩኪን ነው። ችግሯን፣ ህመሟን፣ የውስጧን ስብራት ግን መካና መዲና ሄዳ ሽሽግ ብላ اللهم فوت أمري إليك بلا متالك سواء كوكي منا قونيانا የዱንያን ህም ገሟን ለመሸሽ ወደ አላህ ቤት እንደው አፈንግጣ የምትሮጣን እህት ምናቃት እኛ እንጂ እናንተ አይደላችሁ። ለዛ ብለን ነው ዝም ያለው። እኔ ዛሬ ኢቃማው አሁን የደረሰበት የገንዘብ ደረጃ ከመድረሱ በፊት ሁላችንም እኛ ጓደኞቿ ኩኪ ይሄ ነገር ይሰራ እድሳቱ እየጨመረ ነው። ምክንያቱም የሷ የመኖሪያ ፍቃድ እንደኛ እንደሌሎቹ በርካሽ አይደለም የሚታደሰው፣ የሸሪካ ነው። ከመጠራቀም በፊት ስንላት ቆየ በናት አሁን ላይ የመስጊድ ሐጃ አለ እሱን እናሰባስብ፣ ቆየ በናት አሁን ላይ ደግሞ የአይታሞች አለ፣ ቆይ መስጊድ የሚያስፈልገው ማቴሪያል አለ፣ ቆይ የሚሰራ መስጂድ አለ፣ የሚገነባ አለ፣ ስጃዳዎች ያስፈልጋሉ እያለች እኚህን ጉዳዮች ከሐጃዋ በፊት አስቀድማ የሷ ሐጃ ተጠራቅሞ የደረሰበት ላይ ሲደርስ አሁንም ሸሃደ ሊላህ በሷ ሳይሆን በዙሪያ ባሉና በእኛ ምክንያት ይሄ ነገር ይብቃ እየጨመረ መጣ። አድሳቱ ይውጣ ብለን አወጣ ነው። ስናወጣውም የሰው ፊት የሚያስገርፍ ሐጃ ሰው ይዞ ሲወጣ የሰው ፊት እሳት ነው። ያንን ሳትረዱ አብጠላጠላችኋት፣ ፈረዳችሁባት። ዛሬ ላይ አለመስጠት እኮ ትችላላችሁ። በተለይ አንዳንድ እህቶቼ ኒቃም ከመልበሳችሁ በፊት ኒቃም የሚጠይቀውን ባህሪ ተላበሱ ምንለው ለዚህ ነው። ምክንያቱም ኒቃም ለሌሎች ለእህቶች ለወንድሞች ኡዙር መስጠትን ያካትታል፣ መረጋጋትን ያካትታል፣ ሰኪናን ያካትታል። ለሌሎች የሆነ ነገር ሲፈጠር ኡዙር መስጠትን፣ መጠየቅን፣ መተናነስን፣ ብዙ አዳምጦ ትንሽ ማውራትን ይጠይቃል። እኚህ ነገሮች ደግሞ እናንተ ጋር የሉም። ለዛ ነው ይሄንን ነገር ያላካተተ ኒቃም ጨርቅ እንጂ ሌላ ምንም ሊሆንም አይችልም። ሐዲቃ ለሐዲቃ እየዞረች ማን ከለከለሽ? ሐዲቃ ለሐዲቃ መዞሩ የኮቴ ያስከፍላል እንዴ? አሚር ማጅድ ሹጋ ለሹጋ ከምትር መጠመጪ አትሄጂም ሐዲቃ ማን ከለከለሽ? አገልግል ይዞ መዞር እንደው አላህዬ እንደው ያ አገልግል የሚፖሰተው እንደው ከበላ ነው በኋላ መሆኑ ነው እንጂ እናንተ ትደፉን ነበር። የናንተ አይናችሁ አዑዙ ቢላህ ሚንኩም በዚህ ልክ ውስጣችሁ ቀርቶ ያችን አንስታችሁ ዛሬ ስታብጠለጥሏት እንደው አላህዬ ዋቆ ከበላ ነው ከጨረስ ነው ቀናቱ ካለፈ በኋላ ነው የሚፖሰተው እንጂ እነዛ አይኖቻችሁ ከስክሪኑ አፈንግጠው የወጡ አይኖቻችሁን ዛሬ አየ ነው። አዑዙ ቢላህ ሚንኩም
ከዛ ውጪ ደግሞ ማንንም የማንንም እርዚቅ እንደማይወስድ ለእናንተ መንገር ወላሂ ይከብዳል። ብትመጣ እሷም ሐጃዋን ይዛ ብትመጣ አላህ የቀሰመላትን የራሷ የሆነውን እርዚቅ እንጂ የምትወስደው ያንቺ ወይ የሱን አይደለም። እናም ደግሜ ልሻለሁ ኒቃም ከመልበስሽ በፊት ኒቃም የሚጠይቀውን ባህሪ ተላበሽ። አላህዬ እሷን እንዲሁ እንዳማረባት እንዲሁ እንደሆነች እናንተ እንዳሰባችኋት ሳትወርቅ ሳትሰበር ሐጃዋን ይጨርስላታል። እናንተ ግን አላሁመ ፈወት አምሪ ኢለይክ ላለችው ጌታ አሳልፋ ለሰጠቻችሁ አላህ ይሁናችሁ። ሌላ ምንም አልላችሁ ምንም አልላችሁም። ጥርስ ስንት ህመም እንደሚሸፍን ልብስ ስንት ቆስልን እንደሚሸፍን ለእናንተ መናገር ይከብዳል። አላህ ይሁናችሁ። ሹፌር አባት ሲሆን ናሲሩት ይጣ እንጂ ሲፈልግ አይመጣም። በእኔ ቤት እንግዲህ ከብዙ መረጋጋት በኋላ ነው እናንተ የመጣሁት። ድጋሚ እንደማልረበሽ ተስፋ አደርጋለሁ። ያሲኖ ትችላለህ ብል ቃሉ በጣም ነው የሚያጥርብኝ። የሹፌር ልጅ ነኝ፣ ስሜቱን አውቀዋለሁ። ረዳትም ሹፌሩ ነው። እድሜን ሙሉ ከ30 ዓመት በላይ የጅቡቲ ሹፌር የሆነ ጀግና አባት ነው ያለኝ፣ በጣም መኮራበትና ብዙ ያሳለፍኳቸው አጋጣሚዎች አሉ። ለምሳሌ በዓል እንዴት ነው ብትልኝ ከአባት ጋር አላውቀውም። ስደት ሆኜ ሳይሆን የሹፌር ልጅ ስለሆንኩ እኔ ስደት ስላለው ሳይሆን ሹፌርና ሲባል ይውጣ እንጂ ሲፈልግ አይመጣም የምትለዋን ቃል ስለኖርኳት በጣም ነው ፔንፉል የሚያደርገኝና አስታውሳለሁ። አንድ ጊዜ ተኝቼ ነበረና የኔ መኖር አላስተዋለም። አባቴ ከበረሃ መጥቶ ወደ አፋር መስመር ነበረ ጭነት አራግፎ መጥቶ ልብሱን እያወለቀ በህይወቴ ማረሳው ትዕይንት ነው። ጃኬቱን አወለቀ፣ ቲሸርቱን ሊያወልቅ ሲል ይታገለዋል። አልወልቅ አለው። እንዲህ መንጭቆ ሲያወድቀው የተቀደደ ነገር ሰማሁኝ። ቀና ብዬ ላይ ሳይ ለካ የለበሰው ቲሸርት ሰውነቱ በጣም ሙቀትና ላብ ስለነበረ እሱ ከገላው ጋር ከቆዳው ጋር ተጣብቆ ነው ሲያወልቀው ተቀዶ እዛው ከቆዳው ጋር የተያያዘውና ይህንን ህመም መቼም ቢሆን በህይወት ያረሰው መቼም ልጅ እያለሁ ካለሁበት ሀገር ጅቡቲ ጭነት አራግፎ ለመምጣት ስንት ቀን ይፈጃል? በዛ ሰዓት ላይ እንደዚህ ቀን ይሉኛል። ልጅ ነኝ፣ 8 ቀን ነው። በየቀኑ ይሄ ቀን ቀረው አይደል እማዬ፣ ይሄ ቀን ቀረው አይደል እናቴ እላታለሁ። አባቴን በጣም ነው የምወደው። እዚህኛቷ ቀን ላይ ስደርስ በቃ እቺ ቀን ቀረው አይደል፣ እቺ ቀን ካለቀች፣ ሳምንት ካለቀች እኔ ነው የምታገኙ ሼል የጅቡቲ ሹፌሮች መኪናቸውን የሚያቆሙበት ቦታ ላይ ከጧት ጀምሬ እስከማታ አባቴን እንጠብቃለሁ። ትዝ ይለኛል። ልክ ሲመጣ የሆነ ዳገታለች እንዲህ የሚወጣ መኪና ብቅ ሲል አውቀዋለሁ። ወይኔ የሚሰማኝ ደስታ በጀሊሉ መቼም በህይወቴ በምንም አልገዛው ደስታ ነው። ከዛ ካልመጣ ያችን ቀን አሁን እኔ 8 ቀን ነው የሚፈጀው ጅቡቲ ጭነት አራግፎ ለመምጣት ተብያለሁ። በመሀል መኪና መበላሸት አለ፣ ብዙ ነገር አለ አይደለ? ያ እኔ አይገባኝም። 8 ቀን ብሏል። በ8 ቀን ውስጥ ካልመጣ አለቀ። አንድ ጊዜ በተባለው ቀን አልመጣም። እነዚህ ሁሉ ቀናቶች አለቁ። ሼል ተቀመጥኩኝ ከጠዋት እስከ ማታ። የሌሎች አባቶች ይመጣል እንጠብቃለን አያለው። አይኔ ተንከራተተ። አባቴ አልመጣልኝም። መኪና ተበላሽቶበታል። በረሃ ላይ መምጣት አልቻለም። ምግብ አልበላውም። 2 ቀን ሙሉ መቆሚያ መቀመጫ ሳጣዋት። ያለው አማራጭ ምንድነው? እሱ ወደ ተበላሽቶ ወደ ቆመበት ሀገር በረሃ እኔን ይዛ መሄድ። ልሞት ሆነ። አልበላም አልጠጣም። ዛሬ እንመግራችሁ ለምንድነው ዛሬ ላይ እንደዚህ ሆኖ የሚያሳደጉን አባቶቻችን ፖለቲካ ምንንም ሳያውቁ ግን በአንዳንድ በአሸባሪዎች ምንነታቸው በማይታወቅ ሰዎች ግን ህይወታቸውን እየተነጠቁብን ነው። በጣም ብዙ ሹፌሮች ተገለዋል። የፖለቲካ አካል ሆኖ አይደለም፣ የሚያውቀው ነገር የለም። እሱ በሰላም ወጥቶ ገብቶ የሚሳሳላት ልጁን ባለቤቱን ህይወቱን ማየት የሚከጅል በጣም ብዙሃን እየሞቱ ነው። እና እንደው የሚሄዱበት መንገድ ሴፍቲ ቢሆንልን በቃ ወጥተው እስከሚገቡ እኔ ዛሬም ልክ እንደ ልጅነቴ እንዲቀንቀረው ብዬ የምቆጥር ልጅ ነኝ። እና ማለት በጣም ብዙዎች እየሞቱ ነው በማያውቁት ነገር በረሃ ላይ። ስለ እውነት እኔ ብዙ የአባቴ ጓደኞች ሲሞቱ ባየው ቁጥር እዚህ ኪሎ ነው የምቀንሰው። ምንም ከመንግስት ጋር የሚያገናቸው ነገር የለም። ህይወት ፈላጊ ናቸው እና እንዲህ የምንሳሳላቸው ልጆች አለን። ኢቨን ላስቆመውን ብል ስራ ይሻላለኝም። በጣም ረጅም ዓመት ሲሰሩ በደማቸው ነው መሰለኝ እንትን የሚለውና ወጥተው እስኪገቡ የሚሳሱላቸው ቤተሰብ ስላላቸው እባካችሁ በቃ አትንኳቸው። ይበቃል። ህይወት የሚጋፈጡት ህይወት ከምንም በላይ ነው፣ ከሞት አይተናነስም። እና ለቤተሰቦቻቸው ስትሉ ተውልን። በጣም ብዙ ሹፌሮች ሞተዋል። በጣም ብዙ የአባቴ ጓደኞች ለረጅም ዓመት እዛ ሀገር የሚሰሩ ተውልን። በቃ ህይወት ያንጎሳቆለቻቸው ይበቃቸዋል። ሀዘናቸውን ደስታቸውን ብቻቸውን ነው የሚጋፈጡት። እና ሹፌር ስትሆን ስሜቱ በጣም ከባድ ነው ሀቂቃ በጣም